ሰላም የአካዳሚክ ሴንተር ኢንተርቴይንመንት ቤተሰቦች፣ ክፍል 3 የእድገት ሳይኮሎጂ ዲቨሎፕመንታል ሳይኮሎጂ የምንለው ይህ የጥናት ክፍል የሰው ልጅ ከጽንስ ጀምሮ እስከ እርጅና ድረስ በአካል፣ በአእምሮ፣ በስሜት እንዴት እንደሚለወጥ ይመረምራል። ጃን ፒያጂ የተባለው ምሁር ህፃናት ዓለምን የሚረዱበት መንገድ ከአዋቂዎች ፈጽሞ የተለየ መሆኑን በደረጃ ከፍሎ አስቀምጧል። ለምሳሌ አንድ የ2 ዓመት ህፃን አይኑን ቢጨፍን ማንም አያየኝም ብሎ ያስባል። ይህ ኢጎሴንተሪዝም የሚባል የእድገት ደረጃ ነው። በጉርምስና ወቅት አዶለሰንስ የሚፈጠሩ የባህሪ ለውጦችና የማንነት ፍለጋ አይደንቲቲ ክራይሲስ የዚህ ጥናት ዋነኛ አካላት ናቸው። እርጅና ደግሞ ትርጉም ያለው ህይወት የመኖር ፍላጎትና ያለፈውን ታሪክ የመመዘን ሂደት እንደሆነ ሳይኮሎጂ ያስረዳናል። የልጅነት አስተዳደግ በሰው ልጅ የወደፊት ስብዕና ላይ ያለውን የማይፋቅ አሻራ በጥልቀት እንድንረዳ ይረዳናል። ይህንን ክፍል ስትማር የራስህን ያለፈ ታሪክና የልጆችን ባህሪ የምታይበት አዲስ እይታ ታገኛለህ። ሌላኛው ማወቅ ያለብን ነገር ስሜትና መነሳሳት ኢሞሽን ኤንድ ሞቲቬሽን። ለምንድን ነው የምናደርገውን ነገር የምናደርገው ለሚለው ጥያቄ መልስ የሚሰጠው ይህ የመነሳሳት ኦር ሞቲቬሽን ሳይንስ ነው። መነሳሳት በሁለት ይከፈላል። ውስጣዊ ኢንተርኒሲክ ለራስ ደስታ የሚደረግ እና ውጫዊ ኤክስተርኒሲክ ለሽልማት ወይም ከቅጣት ለመዳን የሚደረግ ነው። ለምሳሌ አንድ ሰው መጽሐፍ የሚያነበው ዕውቀት ፈልጎ ከሆነ ውስጣዊ ነው። ፈተና ለማለፍ ብቻ ከሆነ ግን ውጫዊ መነሳሳት ይባላል። ስሜቶች ወይም ኢሞሽንስ ደግሞ የአካላዊ ለውጥ፣ የሐሳብና የውጭ መግለጫዎች እንደ ፊት ገጽታ ጥምረት ናቸው። ኢሞሽናል ኢንተለጀንስ ወይም ስሜትን የመረዳት ብቃት ከእውቀት አይኪው በላይ ለስኬት ወሳኝ መሆኑን እንረዳለን። ለምን እንፈራለን? ፍርሃት አደጋን እንድንከላከል የሚረዳን ጥንታዊ የአእምሮአችን የመከላከያ ዘዴ ነው ኦር ሰርቫይቫል ሜካኒዝም ነው። ስሜትን መቆጣጠር ስትችል የህይወትህ መሪ እንጂ የሁኔታዎች ተገዢ አትሆንም። ስብዕና ኦር ፐርሰናሊቲ ማንነትህ ማን ነው የሚለውን ይመልስልናል። ስብዕና ማለት በሁኔታዎች የማይለወጥ የአንድ ሰው ቋሚ የባህሪ፣ የሐሳብና የስሜት መገለጫ ስብስብ ነው። ዘ ቢግ 5 የሚባለው ሞዴል ስብዕናን በ5 ዋና ዋና ባህሪያት ይከፍላል። አንደኛው ክፍት መሆን፣ ሁለተኛው ህሊናዊነት፣ ሶስተኛው ማህበራዊነት፣ አራተኛው ተስማሚነትና አምስተኛው ጭንቀት ናቸው። ለምሳሌ ኤክስትሮቨርት የሆኑ ሰዎች ከሰው ጋር በመሆን ኃይል ሲያገኙ፣ ኢንትሮቨርት የሆኑት ደግሞ በብቸኝነት ራሳቸውን ያድሳሉ። ስብዕናችን የተገነባው ከውርስ ኦር ጄኔቲክስ እና ካደግንበት አካባቢ ኢንቫይሮንመንት በሚመጣ ውህደት ነው። አንዳንድ ሰዎች ለምን ለጀብዱ ይቸኩላሉ፣ ሌሎችስ ለምን ጥንቃቄ ያበዛሉ ለሚለው ጥያቄ ስብዕና መልስ ይሰጣል። የራስህንና የሌሎችን የስብዕና አይነቶች ማወቅ ከሰዎች ጋር ባለህ ግንኙነት ግጭቶችን እንድትቀንስ ይረዳሃል። ስብዕና ቋሚ ቢመስልም በጥናትና በትምህርት የተወሰኑ ባህሪያትን ማሻሻል እንደሚቻል ሳይኮሎጂ ያበረታታል። ሌላው ትውስታ ምንድነው? What is memory? ሚሞሪ ኦር ትውስታ ማለት የአእምሮ መዝገብ ቤት እንደማለት ነው። ትውስታ ማለት መረጃን የመቅዳት ኢንኮዲንግ፣ የማከማቸት ስቶሬጅ እና መልሶ የማውጣት ሪትራይቫል ሂደት ነው። ትውስታ በ3 ዋና ደረጃዎች ይከፈላል። አንደኛው ቅጽበታዊ ሴንሰሪ ለጥቂት ሰከንዶች የሚቆይ ሲሆን፣ ሁለተኛው አጭር ጊዜ ሾርት ተርም እና ሶስተኛው ረጅም ጊዜ ሎንግ ተርም ትውስታ ናቸው። ለምሳሌ የአንድን አዲስ ሰው ስም ስትሰማ አጭር ጊዜ ትውስታ ውስጥ ይገባል። ደጋግመህ ካልተለማመድከው ግን በ30 ሰከንድ ውስጥ ይረሳል። ፎርጌቲንግ ወይም መርሳት የአእምሮ ጉድለት ሳይሆን አእምሮአችን አስፈላጊ ያልሆኑ መረጃዎችን አጽድቶ ጠቃሚ ለሆኑት ቦታ የመስጠት ዘዴ ነው። መረጃዎችን
በምስል ወይም በታሪክ መልክ መያዝ ኒሞኒክ ዲቫይስ ትውስታችንን በከፍተኛ ሁኔታ እንደሚያሳድገው ሳይንስ ያረጋግጣል። አንድን ነገር የተማርክበት ቦታና ስሜት ያንን ነገር መልሰ ለማስታወስ ትልቅ ሚና ይጫወታሉ። ኮንቴክስት ዲፔንደንት ሚሞሪ እንለዋለን። ትውስታን ማዳበር ማለት መረጃን በብዛት መያዝ ብቻ ሳይሆን መረጃን በስርዓት የማስቀመጥ ጥበብን ማወቅ ማለት ነው። ሌላኛው እንቅልፍና ህልም sleep and dreams። እንቅልፍ ለአካል እረፍት ብቻ ሳይሆን አእምሮአችን የቀኑን መረጃዎች የሚያደራጅበትና መርዞችን የሚያጸዳበት ወሳኝ ጊዜ ነው። REM rapid eye movement የሚባለው የእንቅልፍ ደረጃ ህልም የምናይበትና የአእምሮአችን የመማር አቅም የሚታደስበት ክፍል ነው። ህልም ለምን እናያለን? አንዳንድ ሳይንቲስቶች አእምሮአችን መረጃዎችን ሲያደራጅ የሚፈጠር ድምጽ ነው ሲሉ፣ ሌሎች ደግሞ ድብቅ ፍላጎቶቻችን የሚገለጡበት ነው ይላሉ። ሉሲድ ድሪሚንግ የሚባለው ሁኔታ ደግሞ ሰውየው በህልሙ ውስጥ እያለ ህልም እያየ መሆኑን አውቆ ህልሙን የሚቆጣጠርበት አስደናቂ ክስተት ነው ይላል። እንቅልፍ ማጣት ለአእምሮ መዛባት፣ ለትኩረት ማነስና ለስሜት መረበሽ ቀጥተኛ መንስኤ እንደሚሆን ሳይኮሎጂ ያስተምረናል። ለምሳሌ ፈተና ከመፈተን በፊት ሌሊቱን ሙሉ ከማንበብ ይልቅ ጥቂት ሰዓታት ተኝተህ አእምሮህ እንዲያርፍ ማድረግ የተሻለ ውጤት ያስገኛል። እንቅልፍን እንደ ቅንጦት ሳይሆን እንደ አእምሮአዊ ምግብ ማየት ለጤናማ ህይወት መሰረት ነው።